ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎችን እናልፋለን። በመጀመሪያ ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። የአማራ ሕዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይም እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች የተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅትም እየተመራ ባይሆንም አመርቂ ውጤትም እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋም እና በአጭር ጊዜ የአማራ ህዝብን ነፃ ያረጋግጥ ዘንድም ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይም ሆኖ ተገኝቷል። ይህንንም አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎችም ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያ ሁሉ የተመኘው መላው ፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የተጠየቀው ጉዳይም ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናነት የወሰደ መስራችም ጉባኤ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውንም ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ አላችሁም ይላሉ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆንም የድርጅታችን ዋነኛ ተልዕኮ እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበር እና ማቀናጀትም ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነት አንድነት ላይ የማያወላውል አቋም ያለው ሲሆንም የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ የሽብር አገዛዝ በማስወገድ በምትኩ የሽግግር ሂደትም የሚገነባ የጋራ መንግስት መመስረት እንደሆነም ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንልም ህልውናችን የተፈታተነው መዋቅርና ትኩረት መለወጥም እንደሆነ በጽኑ እንደማመናችን መጠንም የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄን ለማስመለስ እንደሆነም እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓት መንግስት መፍጠርን ታሳቢ ያደረገውን ትግልም የሚመራ ማዕከላዊ አመራር መፍጠሩ የህልውና ትግል እያደረገ ላለው ህዝብም ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንደሚመራ ሁሉም ባለድርሻ አካላት ድጋፍ ይፈልጋል ሲሉም ይናገራሉ የፋኖ አመራሮች። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንቡንም በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትንም አርበኛ መሳፍንት ተስፋም እንደሚመሩት መስራች ድርጅቶችም ተስማምተዋል። የድርጅታችንን አመራርን በተመለከተም ባወጡት የመስራች ድርጅቶች አባላትና ሰራዊትም ለማዋሃድ ጊዜ በመፈለጉ ድርጅቱንም አመራር በማዋቀር ሂደት የመስራች ድርጅቶች አመራር እና አባላትንም ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግልም ከሚያደርጉበት የቀጠና ስፋት አንጻር የጋራ አመራርም በማስፈለጉ እንዲሁም ሌሎች ኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶችን የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንዶ እንዲመራ ተወስኗል። በመሆኑም 13 አባላት ያለው ማዕከላዊ ኮማንድም የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጁ፣ አራተኛ አርበኛ ደሳለኝ ሊያስብ፣ አምስተኛ አርበኛ አስረስማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አከብር ስመኘው፣
ሙሉ የአማራ ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዶ የድርጅቱን የፖሊት ቢሮ እና የስራ አስፈጻሚ ኮሚቴ ሚና በመውሰድም የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስንም ስምምነት ላይ ተደርሷል። ለመላው የአማራ ህዝብ በመላው የፋኖ አባላት አመራሮች በድጋሚ እንኳን ደስ አላችሁ እያልን የሚከተለውን ጥሪም እናስተላልፋለን ይላሉ። ለመላው የአማራ ህዝብም አሁን የአማራ ፋኖ ትግልም ወታደራዊ አቋም፣ ፖለቲካዊ ልምድ እና ሁሉን አቀፍ አቅም ወደ አንድ ቋት ተሰብስቦ ጠላትንም የሚንኮታኮትበት ወርቃማ ዘመን ላይም ደርሰናል። ከዚህ በኋላ ይህ ግዙፍ አቅምም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑንም በድፍረትና በኩራት መናገርም ይቻላል። ይህ እውን የሆነ ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን ይላሉ። በዚህ መሰረትም ለመላው የአማራ ፋኖም ሰራዊትም መልእክት አለን ይላሉ። ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉበትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆንም በቀጣይ የምንሰጣቸው መመሪያዎችም ለመፈጸምና የትግል ጥሪዎችንም የወትሮ ዝግጅት እንዲኖራችሁም እናሳስባለን ይላሉ። ለአክቲቪስቶች፣ ጋዜጠኞችና ትግሉንም ለምትደግፉ ሚዲያ አካላትም መልእክት አለንም ይላሉ። ውድ እህትና ወንድሞቻችን ከመነሻ የአንድ መከረኛ ህዝብ ልጆች ነን። የአንድ አፈሮችም ልጆች ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከእኛ እኩልም እንደሚያሰማችሁ ከዚህ መውጫ መንገድም ፈልገው እኩል እንደሚያስጨንቋችሁም እናውቃለን። ሚዲያ ወሳኝ የትግል ግንባር ነውና በተሰለፋችሁበት ግንባርም የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎትም ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎችን ትግሉንም እያወቁት መሆኑን በመገንዘብ ማናችንም ሚዲያው ስራዎችም መታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይም ማሰለፍን ታሳቢ አድርጎ የህልውና ትግሉንም ማሸነፍ ማዕከል ያደረገ እንዲሆንም የበኩላችሁን ድርሻ እንድትወጡም እናሳስባለን ይላሉ። ለዲያስፖራው ወገናችንም የምናስተላልፈው መልእክት አለም ይላሉ። የህልውና ትግሉ አሁን ያለበት ደረጃ የደረሰ ዘንድም የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብ እና ዓላማ የሌለ በሚያስመስል ደረጃ ያሉት የእርሱ በርስ ንትርኮችም በዲያስፖራው ብቻ ሳይሆንም በፋኖ አደረጃጀት ላይም ያለውን አሉታዊ ተጽዕኖ በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት አደረጃጅ እና ትግሉንም እንዲደግፍ ጥሪ ያደረግነ በዚህ ረገድም ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለንም ይላሉ። ከብሔራዊ ኃይል ውጭም ላላችሁ የፋኖ አደረጃጀቶችም መግለጫ ልከዋል። በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፋችሁ ያለው የአማራ ህዝብም የእኛን አንድነት በጽኑም ይፈልጋል። ሁሉም አፈሙዞቹ ወደ አንደኛው ጥላት ብቻ ማነጣጠር እንዳለበትም የአማራ ፋኖ ብሔራዊ ኃይልም ያምናል። ለሁላችንም እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽም ፈጥረናል። ስለሆነም ያለምንም ማመንታት ድርጅቱንም እንድትቀላቀሉ ጥሪም እናቀርባለን ይላሉ። ለአገዛዙ ካድሬዎች፣ የሰራዊት መኮንኖችና ወታደሮችም እምንለው አለም ይላሉ። ይህ ትግልም ህዝብ ትግል ነው። ማሸነፋችን የተረጋገጠ ጉዳይ ነው። የአብይ አህመድ አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብም ነጻነትን አስቀድሞ ለሚመጡ ወገኖችም በቂ የመታገያ ሜዳ ለመፍጠርም ዝግጁ ነው። ስለሆነም ትግሉንም እንድትቀላቀሉና የማይቀረውን የድል ጽዋም አብረን እንድናነሳም ጥሪ እናቀርባለን ይላሉ አመራሮቹ።
ለመላው ኢትዮጵያውያንም የምናስተላልፈው መልእክት አለም ይላሉ። የአማራ ሕዝብ በህልውና ተጋድሎ ኢትዮጵያ ህልውናም የማይፈታተንም ይልቁንም በጋራ ትግል በሚያምን አታጋይ ድርጅትም የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖችም መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን ህልውና ትግልም በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለንም ይላሉ። በጸረ ብልጽግና ትግል ላይም የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጠላትን ለዓለም አቀፍ የጦርነት ህግም የማይገዛው የሞራል ተጠያቂ የሌለው ሀገርም ሀብትን ለሽብር ተግባር የሚያወልም የሚመራውን ህዝብ ላይም የሽብር በመፍጠርም ስልጣን ላይ መቆየትም የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ በምናደርገው ትግልም የተቀናጀን የተናበበ ሁለገብ ትግልን በጋራ እንድናደርግ ጥሪ እናቀርባለንም ይላሉ አመራሮቹ። በስተመጨረሻም የዓለም አቀፍ ማህበረሰብንም መልእክት አስተላልፈዋል። በዓለም የጦርነት ታሪክ ተደርጎ የማይታወቅ ደረጃ በራስ ህዝብ ላይም የሽብር ተግባርም እየፈጸመ ያለው የአብይ አህመድና አገዛዙ በሀገር ስም የሚደረጉለትን ድጋፍም ለጦርነት መዋል ከጀመረም ሰነባብቷል። የአብይ አህመድ በዩናይትድ አረብ ኤምሬትስ አስተባባሪነት የአማራን ህዝብ በድሮንና በጀት እየጨፈጨፈ ያለ ሲሆንም በምስራቅ አፍሪካንም ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋትም ጸር ሆኖም ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነትም የሚለውጥ ውጤትም እንደሚያመጣም እውን ነው። ስለሆነም የአብይ አህመድ አገዛዝ ባለመደገፍ ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥም የበኩላችሁን ተጽዕኖ እንድታደርጉም ጥሪ እናስተላልፋለንም ይላሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ። ወደ ቀጣይ መረጃ ስናልፍም በኦሮሚያ ምስራቅ ቦረና ውስጥም 18 ሰዎች በታጣቂዎች መታገታቸውን ባለስልጣን ተናገሩ። በኦሮሚያ ክልል ምስራቅ ቦረና ዞን ጎሚ ኤልደሎ ወረዳ 13 የመንግስት ሰራተኞች ጨምሮ 13 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣንም ተናገሩ። የጎሚ ኤልዳሎ ወረዳ ምክትል አስተዳዳሪ የሆኑት አቶ ዶዮ ዲባ ታጣቂዎቹ ሐሙስ ረፋድ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ለቢቢሲም ገልጸዋል። እገታው የተፈጸመው ለስራ ጉዳይ ከነገሌ ቦረና ወረዳ ወደ ወረዳው እየመጡ በነበሩ 18 ሰዎች ላይ መሆኑን እና አጋቾቹም መንግስት ሸኔ የሚላቸው ታጣቂዎች መሆናቸውንም ተናግረዋል። ከታገቱት መካከልም 13ቱ የመንግስት ሰራተኞች ሲሆኑም ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። ኃይል ከዚህ በፊትም የማሸበር ተግባር ሲፈጸም ቆይቷል። አሁን እገታን የገቢ ምንጭ በማድረግ ሰዎችን ወደ ጫካ እየወሰዱ ከቤተሰቦቻቸው ገንዘብ መጠየቅ ላይ ነውም ብለዋል አቶ ዶዮ። ከታገቱት ሁሉም የመንግስት ሰራተኞች መሆናቸውን የጠቀሱት አስተዳዳሪው 11 የወረዳችን፣ 2 ደግሞ ከመንገድ እና ሎጂስቲክስ የዞን ጽህፈት ቤት ለድጋፍ ስራ እየመጡ ነበሩም ናቸውም ብለዋል። ከመካከላቸው አንድም የመንግስት ሹመኛ የለም በማለትም መንግስት በአጋቾቹ ላይ እርምጃ እንዲወስድም ገልጿል። በምዕራብ እና ደቡብ ኦሮሚያ ክፍሎች ውስጥ እንደሚንቀሳቀስ የሚነገረው መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጽሙት እገታ ድርጊቶች ጋርም ስሙ ይነሳል። ምክትል አስተዳዳሪ አቶ ዶዮ ዲባ ለቢቢሲ እንደተናገሩትም አሁንም የተፈጸመው እገታ የመጀመሪያ እንዳልሆነና በአካባቢው ታጣቂዎች በተደጋጋሚ የእገታ ወንጀሎችን እንደሚፈጽሙ ተናግረዋል። ይህ ድርጊት የተለመደ ነው። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኞች ነዋሪዎችን አፍነው በመውሰድም የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱ ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም። ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው። በድርጊቱ የተከሰሰው በመንግስት በሽብርተኝነት ቡድንነት የተፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድን እገታውን አስመልክቶ ያለውን ነገር የለም። ለቢቢሲም ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም ይህ ታጣቂ ቡድን በአካባቢው በስፋት እንደሚንቀሳቀስ እና በሚንቀሳቀስባቸው አካባቢዎች በተለያዩ ጊዜያትም በተፈጸሙ እገታዎችም ይከሰሳል።
ከዋናዋ ከተማ አዲስ አበባ በቅርብ ርቀት ላይ በሚገኘው የኦሮሚያ ክልል ታጣቂ ቡድንም የሚንቀሳቀስባቸው በተባሉት አካባቢዎች ጭምር በተደጋጋሚ እገታዎች የሚገጥሙ ሲሆንም በዚህም መካከል ጥቂት የማይባሉ ሰዎች ሕይወት መጥፋቱንም ሲዘገብ ቆይቷል። የኦሮሚያ ነጻነት ሰራዊት ታጣቂ ቡድን የሚንቀሳቀስባቸው ቦታዎች የሚፈጸሙ እገታዎች በተመለከተ ከዚህ ቀደም በሰጠው ምላሽም እጅ እንደሌለበትም ሲያስተባብል ቆይቷል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።